ዛሬ የምንወያየው የኢሲግኒቸር አዋጁን ነው ወይንም ደግሞ የኤሌክትሮኒክ ፊርማ አዋጁን ነውና ይሄ አዋጅ ከወጣ የተወሰኑ አመታት አልፈዋል። ግን እስካሁን ብዙ ጥቅም ላይ ሲውልም እያየነው አይደለም። ምናልባት ምን ያህል ተረድተነዋል? ከህግ ባለሙያ ብቻ አንጻር ሳይሆን ከአጠቃላይ ከህብረተሰቡ ከቢዝነስ ኮሚኒቲው አንጻር ምን ያህል ተረድተነዋል? ምን ያህል ስራችንን እንደሚያቀልልን ተገንዝበናል የሚለው መሰረታዊ ጥያቄ ነው። ይሄኛውም ኤፒሶድ የተዘጋጀበት አላማ ለሱ ነውና ስለዚህ እስቲ ይሄንን አዋጅ በተመለከተ ዝርዝር ነገሮች ላይ እየገባን እንወያይ። ለመጀመሪያ ያክል ኤሌክትሮኒክ ፊርማ ስንል ምን ማለታችን ነው? ስካን የተደረገ ፊርማ ማለት ነው? አሁን አንዳንዴ በስራ አጋጣሚም ገጥሞህ ያውቃል አይደል? ይፈርሙትና ስካን አድርገው ይልኩልሃል። ያ ማለት ነው ኤሌክትሮኒክ ፊርማ ማለት ወይስ ምንድነው? ስንት አይነትስ አለ? የተለያየ አይነትስ አለው ወይ የሚለውን ከጠቅላላው ኤሌክትሮኒክ ፊርማ ኮንሰፕት አንፃር እስቲ ያብራራ። ያው ፊርማ ሁላችንም እናውቃለን። መጀመሪያ ከኤሌክትሮኒክም ሳይሆን በደንብ በእጅ የተጻፈ ፊርማ አላማውን እናውቃለን። አላማው እዛ ዶክመንት ላይ የተመላከተው ነገር በሱ ተስማምቻለሁ ብለን የራሳችንን መግለጫ ነው የምንጽፈው በፊርማ መልክ ማለት ነው። ስለዚህ አላማው ስምምነታችንን መግለጫ ነው። ስለዚህ ለረጅም ጊዜ በሃንድ ሪትን ወይም በእጅ በብዕር የተጻፈ ፊርማ ስንጠቀም ነበረ። አሁን ግን በቴክኖሎጂ ውጤቶች አማካኝነት ደግሞ የኤሌክትሮኒክ ሲግኒቸሮች መጥተዋል። ኤሌክትሮኒክ ሲግኒቸር የምንለው ከዚህ በእጃችን በእስክሪብቶ ከምንጽፈው ውጪ ያለ የትኛውም አይነት አፊክስ የሚደረግ ወይም ይሄ የሚለጠፍ ወይም ደግሞ የሆነ መልእክት የያዘ መልእክቱ ደግሞ በኋላ የሚለጠፍ ስንል ፊዚካሊ ሳይሆን ዲጂታል ዶክመንቱ ላይ ነው አይደል? ዶክመንቱ ላይ የሚለጠፍ አማርኛው ነው ስለዚህ አፊክስ የሚደረግ እንበላ ሆኖ መልእክትም ሊሆን ይችላል፣ ስማችንን መጻፍ ሊሆን ይችላል በኮምፒውተር፣ ሌሎችም ብዙ አይነት አሉ። ግን መጨረሻ ላይ እዛ ላይ የተቀመጠው ማርክ ወይም ጽሁፍ ከኛ ጋርና ከኛ የኛ ደግሞ ኢንቴንታችን ስምምነት ከሆነና ለመስማማት ከሆነ ያንን ምልክት እዛ ላይ ያሰፈር ነው ያ ኤሌክትሮኒክ ሲግኒቸር እንለዋለን። ስለዚህ አሁን በፕራክቲስ ካየ ነው አንዳንድ ዌብሳይት ላይ ስንገባ የፕራይቬሲ ፖሊሲያቸው ድንገት መጥቶ እስማማለሁ አልስማማም የሚል አለች። እስማማለሁ ወይም አይ አግሪ ብለን ክሊክ ካረግናት ያቺ ክሊክ ራሱ ያቺ በእጃችን ምንነካት እንኳን እንደ ኤሌክትሮኒክ ሲግኒቸር ተቆጠራለች። አሁን አንተ ቀደም ያልከኝ ስካንም አርጎ መለጠፍም አንድ የኢሲግኒቸር አይነት ነው። ዋናው ያኛውን የለጠፍነው እኛ ከሆንን ስንለጥፈው ደግሞ ኢንቴንታችን በዛ ዶክመንት ላይ ያለው ነገር ጋር ስምምነታችን መግለጽ ከሆነ ኤሌክትሮኒክ ሲግኒቸር እንለዋለን። አይነቶቹም ብዙ ናቸው። አሁን ያው ዩኒቨርሳሊ የምንስማማባቸው የክላሲፊኬሽን ወይም የአከፋፈል ሁኔታ የለም። ግን አሁን በአብዛኛው ደግሞ የምናውቀው የአውሮፓ ሲስተም ላይ ያለው የሲምፕል ኢሲግኒቸር፣ አድቫንስድ እና ኳሊፋይድ ብለን የምንወስደው አይነት ነው። ሲምፕል እና በተለይ ሲምፕል የምንለው በጣም ብዙ አይነት የያዘ ነው። እኔ አሁን ቅድም ያልኩት ክሊክ ራፕ የሚባለው ወይም አንድ ነገር እስማማለሁ ብለን በእጃችን ታፕ ካረግን ወይ በኮምፒውተር ማውስ ክሊክ ካረግን አንድ የስምምነት መግለጫ ነው። አንዳንዴ ደግሞ ዌብሳይቱን በመጠቀማችን ራሱ አሁን የሆነ ዌብሳይት ላይ ገብተን የፕራይቬሲ ፖሊሲውን አሱም ይደረጋል በመጠቀማችን ብቻ እንደተስማማን ማለት ነው። ስክሮል በማድረጋችን ኢንተራክት በማድረጋችን ከሶፍትዌር ወይ ከአፕሊኬሽኑ ጋር የአፕሊኬሽኑ ፕራይቬሲ ፖሊሲ፣ ሌሎች ተርምስ ኤንድ ኮንዲሽንስ ያጠቃቀም ሊሆኑ ይችላሉ። ከነሱ ጋር እንደተስማማን ሊቆጠር ይችላል። አንዳንድ ጊዜ ደግሞ እንደ ጂሜል አይነት ደግሞ አፕሊኬሽኖች ደግሞ ሳይኒን አድርገን ነው የምንጠቀመው። እዚህ ኢሜይል አድሬስ ክሬት አድርገን ከዛ ሳይኒን አድርገን ፓስወርዳችን አስገብተን መግባታችን ራሱ በተርምስ ኤንድ ኮንዲሽንስ ጂሜል ባስቀመጠው ያጠቃቀም
ጋይድላይኖች በአጠቃቀም ስርዓቶች እንደ ተስማማል ሊወሰድ ይችላል። እንደዚህ አይነት ሲምፕል የሆኑ በኋላ ላይ ለክርክርም የሚጋብዙ የእውነት እኛ መሆናችንን ለማረጋገጥ ያን ያክል ርቀት የማይሄዱበት አንድ አይነት የኢሲግኒቸር አይነት ነው። ይሄም ሲምፕል የሚባለው ነው። ሌላኛው አይነት ደግሞ ሁለተኛው አድቫንስድ ያለው ትንሽ ከሱ ከፍ ብሎ የኛ ማንነት ለማጣራት የተወሰነ ርቀት የሚሄድ ብዙ ጊዜ ኮንትራቶች ላይ ሌሎች ሀገር ይጠቀሟቸዋል። በተለይ የአውሮፓ ላይ ሶስቱም ሪኮግኒሽን ስለተሰጣቸው በስም ተጠቅሰው ጥቅም ላይ ይውላሉ። አንዳንዴ የታይም ስታምፕ ሊኖራቸው ይችላል። ታይም ስታምፕ ስንል ወይም ደግሞ የተፈረመበት ቀንና ሰዓት የኢሜይል አድራሻችን የተወሰኑ ሊኖር ይችላል። ግን ሰርተፊኬት የለውም። ሰርተፊኬት የምንለው ደግሞ አሁን ኳሊፋይድ የምንለው ሶስተኛው ላይ ስንመጣ ግን ሰርተፊኬት ይኖረዋል። ያ ሰርተፊኬት በሶስተኛው ወገን የሚሰጥ ነው። ሶስተኛው ወገን በዛው ሀገር ስርዓት እውቅና የተሰጠውና የእኛን ማንነት አረጋግጦ የዶክመንቱን አይነት በደንብ አይቶ የሚጠቀማቸው ስርዓቶች አሉ። በዛ መሰረት ምንድነው ትክክለኝነቱን አረጋግጦ የሚሰጠን ሰርተፊኬት ነው። ስለዚህ በኢትዮጵያም ስንመጣ እነዚህ ይሄ አከፋፈል ስርዓት የለም። እኛ ጋር ያለው ያው ኢሲግኒቸር ተብሎ በጥቅሉ ነው። ግን አንድ ሰብሴት ሆና ደግሞ ከኢሲግኒቸር አይነቶች ዲጂታል ሲግኒቸር ደግሞ ብቻዋን ደግሞ ወጣ በአዋጁም ላይ እናያታለን።